ቅዱስ ጌዲዮን ታኅሳስ 16 ዕረፍቱ ለጌዲዮን መስፍን። ጌዲዮን ማለት ጽኑ ማለት ነው። ትውልዱ ከምድረ ርስት ከገቡት ከነገደ ምናሴ ነው። አባቱ ኢዮሄያስ ይባላል። በፋራን ይኖር ነበር። ከጊዜያት ባንዱ ከምድያማውያን ለመደበቅ መሽጎ ስንዴ ሲወቃ የታዘዘ መልአክ መጥቶ ጌታ ባንተ አድሬ እስራኤልን ከምድያማውያን አድናታለሁ ብሏል። ተነስ ሂድ አለው። እንኪያስ ቆየ መስዋዕት ልሰዋ ብሎ ላሙን አርዶ አወራርዶ ድንጋዩን ጸፍጽፎ እንጨቱን ረብርቦ ቀረበው። መልአኩም በዘንጉ ቢነካው ተቃጥሎለታል። ሁለተኛም ቆየ ጸምር ልዘርጋ ጸምርም ጠል ይውረድበትና ዳርና ዳሩ ጠል ይውረድበት አለ። ይሁንልህ አለው። ዳግመኛም ጸምር ይቡስ ይሁን ዳሩና ዳሩ ጠል ይውረድበት አለ። ይሁን አለው። ሁሉም ሁኖለታል። ይህን ይዞ ወደ ወገኖቹ መልእክት ልኮ 32,000 ሰው ሰበሰበ። ጌታ በስተዋልና በኃይላችን ድል ነሳን እንዳይሉ የፈራ ይመለስ አለው። ቢያውጅ 22,000 ተመለሱ። አሁንም ውሃ ሲጠጡ ተንበርክኮ የጠጣውን መልስ አለው። ተንበርክከው የጠጡትን አስመልሶ በእጃቸው ጨልፈው የጠጡትን 300 ብቻ አስከትሎ ሄዶ ከደጋ ሰፈረ። አማውያን ቆላ ሰፈሩ። ሌሊት ፋራን አስከትሎ ሂዶ ሲሰለል በአምሳ አለቃው ሰፈር 2 ሰዎች ነቅተው አንዱ የገብስ ቂጣ ከተራራ ወርዳ እሳት ሁና ከተማችን ሳቃጥል አየሁ ሲለው፣ ሁለተኛው ገብስ የደጋ እህል ነው፣ ደገኛው ጌዲዮን ጦር እያሰባሰበ ነው ሲሉ ሰምቻለሁ፣ ሊያዋርደን ይሆናል ብሎ ህልሙን ሲተረጉምለት ሰማ። ወደ ሰፈሩ ተመልሶ 300 ቀንደ መለከት 300 ፋኖስ አዘጋጅቶ እኔ ማደርገውን አድርጉ አላቸው። ከዚያም ሲደርሱ ኃይለ እግዚአብሔር ኩናት ዘጌዲዮን ብሎ ፋኖስን ሰብሮ ቀንደ መለከቱን ነፋ። ሌሎቹም እንዲሁ ያደረጉ። ያማውያን ደንግጠው ፈርተው ጓዛቸውን ትተው ሸሽተዋል። ከዚያ በኋላ እስራኤል ጠላቶቻችን አልተንህልናልና ለአንተ ልጆች እንገዛለን አሉት። መገዛትስ ለእግዚአብሔር ተገዙ፣ እኔ ከምርኮ ያገኘሁትን ወርቅ ብሩ ስጡኝ አላቸው። ሰበሰቡለት። በዚያን መሰዊያ ሰርቶ ለእግዚአብሔር ብቻ እንዲሰዋ ስርዓት ሰርቶላቸዋል። ከቅዱስ ጌዲዮን ረድኤት በረከት ይክፈለን ለዘላለሙ አሜን።